ምንድነው የማይችለው? ሮቤል አንተ ማትወጣ ከሆነ ደግሞ እኔ እወጣለሁ። አልችልም። ሮቤል ምንም ነገር እንዳታደርግ እጮሃለሁ። እውነት ሉሃና አደጋ ውስጥ ገብታለች። ሮቤል የሉሃናን ክብረ ንጽህና አስገድዶ ወስዷል። ሚራ ደግሞ ሮቤልን በማገዝ የሉሃና ክብረ ንጽህና እንዲሄድ አድርጋለች። አድናን አሁንም ሉሃናን እወድሻለሁ፣ አፈቅርሻለሁ እያላት ነው። ሉሃና ግን ሮቤልን ከወንድ ሁሉ አንተ ብቻ ብትቀር አልነካህም፣ አላፈቅርም እያለች እንግዲህ አስገድዶ ክብረ ንጽህናዋን ሊወስድ ፈልጓል ሮቤል ማለት ነው። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ፕሊዝ ሰብስክራይብ አድርጉኝ። ሉሃና የዛሬው ክፍል እና የሚቀጥለው ክፍል ምን ሊሆን ይችላል የሚለውን ዳሰስ እናደርጋለን ማለት ነው። እንግዲህ ሮቤል ትናንትና አድናንን ሊያስገድለው እንግዲህ እንዳያችሁት አድናንን ሊያስገድለው ሰው ልኮበት ነበረ። አድናን ደግሞ ራሱን በመከላከል እንግዲህ ከተሴረበት ሴራ ሊድን ችሏል። ራሱን ተከላክሎ ከሞት ተርፏል ማለት ነው። አድናን እንግዲህ ሮቤልም ለአዘጋጀው ሰው እንዲገድል ላደረገው ሰው ደውሎ ታዲያ ገደልከው ይለዋል። እንግዲህ ስልኩም አድናን ላይ ስለነበር አድናንም አልሞትኩም አለው ብሎ ነበረ። እንግዲህ አድናንም በጣም ያዝናል፣ በጣም ይበሳጫል። ምክንያቱም በወንድሙ ነው የተከዳ። ወንድሙ ሮቤል አድናንን ሊያስገድል በመላኩ በጣም ተናዶ ይመጣና ሮቤልን ይፈልገዋል ማለት ነው። ቀድሞ ደግሞ ሮቤል እንግዲህ አድናን ስልኩን ስላነሰው በጣም ተናዶ እንዴት አልገደሉትም በማለት ተናዶ ጨንቆት አድናን ሲመለስ ምን እንደሚያደርገው ስለሚያውቅ ቶሎ ብሎ ሚራን ሄዶ ምንድን ነው ያላት? ሚራ አድናን ላስገድለው ፈልጌ ነበር ግን አልሆነልኝም፣ እባክሽን ከዚህ ጉድ የምታወጭኝ አንቺ ነሽ። አድናን ሲመጣ ለሮቤል የት ነው ካለሽ ሮቤል ተኝቷል፣ ስልኩንም ሌባ ወስዶታል ብለሽ በይልኝ ይላታል ማለት ነው። እንግዲህ ሚራም በፍጹም አላደርግም ብላ ነበረ። እንግዲህ ሲለምናት አንቺ እኮ ለእኔ ብዙ ነገር ነሽ፣ ብዙ ማድረግ ትችያለሽ፣ እኔ እኮ በጣም እወድሻለሁ ምናምን ብሎ እንግዲህ ደልሏት እሺ እንድትል አድርጓታል። ሚራም ሄዳ ሳሎን ቁጭ ትልና አድናን ሲመጣ ሮቤል የት ነው ይላል። አድናን ተናዶ ማለት ነው። ሮቤል እኮ ገብቶተኛ፣ ስልኩ የት ነው ሲላት ስልኩ እኮ ሌባ ወሰደበት፣ ሌባ ሰርቆታል፣ ሂጅ ቀሽቀሽው፣ ሂጅ አምጪው ሲላት እንግዲህ እንዲህ አድናን ምን ሆነ ነው በጣም ደክሞት ተኝቷል፣ መቀስቀስ አልችልም ትለዋለች። አድናንም በጣም ተናዶ ስለነበር እንግዲህ ሮቤል ክፍል መጥቶ ሲገባ ሮቤል ተኝቷል። ለምንድን ነው እንደዚህ አድርገው በእኔ በወንድምህ ላይ ለምን እንደዚህ ማድረግ አስፈለገህ? ልታስገድለኝ ነበር አይደለ? ይኸው አልሞትኩም አለሁኝ ይለዋል። እንግዲህ ሮቤል ምንም እንዳላወቀ እንዲህ ወንድሜ እኔ አንተ ምን ብዬ ነው ማስገድልህ እንዴ? ምን የምትናገረውን ግን ታውቃለህ ይላል ማለት ነው። ሮቤል መቼም ማስመሰል ይችልበታል። ስልክ እሺ እኔንስ ዋሸኝ፣ ስልክ ይዋሻል? ለምንድን ነው በአንተ ስልክ ነው የተደወለ? ሲደወልልኝ ሳነሰው ሮቤል ነው የሚለው ስልክ ይዋሻል ሲሉ ስልኬን እኮ ሌባ ወስዶታል፣ ሌባ ሰርቆኛል ይላል ማለት ነው። እንግዲህ አድናንም ሮቤልን አላመነውም፣ በጣም ተናዷል። እንደዛ እየተባባሉ እያለ እንግዲህ ሚራ ትመጣና ተው ታገላግላቸዋለች ማለት ነው። ሮቤል አድናን ምንድን ያለው ለሮቤል ቤቱ የኔ ነው አይደለ ይለዋል። አዎ ያንተ ነው ይላል ሮቤል ማለት ነው። በቃ ከዚህ ቤቱ ውጣ ሲል እንግዲህ ሚራ በጣም ትደነግጥና ልክ እንደ አመማት አድርጋ እዚህ ጋር አመመኝ እባክህን አድናን ወደ ክፍሌ ውሰደኝ ትልና እንግዲህ ሮቤል እንዳይወጣ ታደርጋለች ማለት ነው። ምክንያቱም ሚራ አሁንም ሮቤልን ታፈቅረዋለች፣ ከዛ ቤት እንዲወጣ አትፈልግም። ወይ አድናንን አግብታ የልጅ አባት ነው ብላ ወደ አድናን ወይ ወደ ሮቤል ጠቅላ አትገባ። ሁለቱንም ነው በቃ እሷ እንትን ማለት የፈለገችው ነው። ሮቤል ከዛ ቤት እንዲወጣበት አትፈልግም። ከአድናን ሮቤልን ነው በጣም የምትወድ የምታፈቅር፣ ከሮቤል ጋር መሆን የምትፈልገው። እንግዲህ አድናንም ሚራን ይዞ እንግዲህ ወደ ክፍሏ ይዞ ሄዷል። ሮቤል ደግሞ ያው ከቤት ከመውጣት ድኗል ማለት ነው። ሮቤል አሁንም አላረፈም። እንደገና ደውሎ ምንድን ያለው ለዛ አድናን እንዲገድል ላደረገው ልጅ አንተ ከንቱ ለምንድን ነው ያልገደልከው? የባሰ እኔን አደጋ ውስጥ ጣልከኝ እኮ ምናምን ይለዋል። እኔም እኮ አደጋ ውስጥ ነኝ ያለው በጣም መቶኛል፣ ደብድቦኛል። ስለዚህ ለሁለተኛ ጊዜ ግን እንገለዋለን።
ችግር የለም ብቻ አድናን ሲወጣ ጠብቀህ ንገረኝ ብሎታል። እንግዲህ አሁንም ሮቤል ከጥፋቱ አይማርም። የሰው ልጅ አንዴ ያጠፋል፣ ሁለቴ ያጠፋል። ይሄ ግን 3 4 5 እያጠፋ ከጥፋቱ አይማርም እና አሁንም አድናንን ሊያስገድለው ፈልጓል ማለት ነው። እንግዲህ አድናን ሉሃናን ትናንትና በጥፊ ስለመታት በጣም ተጸጽቷል። በጣም ተጸጽቷል። በቃ ለምን እጄን አነሳው ለምንም ሉሃና ላይ እጄን እንደዚህ ማንሳት የለብኝም ነበር ብሎ ሉሃናን ድንገት ሳሎን ያገኛታል። ሉሃናን እንግዲህ ይቅርታ ይላታል። ሰማሽ ሉሃና፣ ትናንትና እኮ ሮቤል ሊያስገድለኝ ነበር ግን ስጠይቀው ደግሞ ኧረ እኔ አላደረኩም እኔ አይደለሁም ብሎ አለኝ። አየሽኝ ሲዋሸኝ ሲላት እንዴ ማመን አለብህ እኔ አይደለሁም ካለ በቃ አይደለም ማለት ነው ትላለች። እንዴት ሮቤልን አመንሽው ይላታል። እሱ ደግሞ አንተ ትናንትና እኔን ታምነኛለህ ትለዋለች። አዎ አምንሻለሁ ሲላት እሺ ትናንትና ሮቤልና ሚራ ሆስፒታል እንዳልሄዱ ደም እንዳልፈሰሳት ደሞ የውሸት እንደሆነ ካፌ እንዳገኘዋቸው ብነግርህ ታምነኛለህ ትለዋለች። እኔ እንጃ ያጠራጥረኛል ማለት ነው አላት ማለት ነው አድናን። እሷም እንግዲህ ያጠራጠረን ነገር አየህ እንደዚህ ነው አንድ ሰው ተሸካሚው ይከብዳል ሲል አሸካሚው ደግሞ ቀላል ነው ይላል። የኔና ያንተ ጉዳይ እንደዚህ ነው። ስለዚህ አንተ ተሸካሚ እስከምትሆን ድረስ እስከዛው ድረስ በቃ እኔ እናንተ እዚህ ላይ ማቆም አለብን ትለዋለች ማለት ነው። እንግዲህ ተነስታ እሷም ወደ ክፍሏ ትሄዳለች። ወደ ክፍሏ ሄዳ ትተክዛለች፣ ታዝናለች። እህቴ ሳራ አንቺን ብዬ መጥቼ አንቺ ደግሞ ናፍቀሽኛል፣ የት ነው ማገኘሽ ትላለች። እንደገና ደግሞ ያፈቀርኩት የወደድኩት አድናን ደግሞ በቃ ካደኝ ምናምን ትላለች ማለት ነው። እንግዲህ አድናንም ቀስ ብሎ ሄዶ ወንድሙን ቆይ ግን ምን አድርጌ ነው? ምን አጥፍቼ ነው? ለምንድን ነው እንደዚህ ልታስገድለኝ የፈለግኩ ይለዋል። እንግዲህ ሮቤል ከጥፋቱ አልተማረ ምንድን ነው የሚለው እኔ አይደለሁም። አሁን ግን እያበርክ ነው የሚመስለኝ ወንድሜ። ቆይ ይሄ እንደዚህ የምትለው ይሄን ሁሉ ነገር የምታደርገው ሉሃና እኔን ስላፈቀረችኝ ነው ይለዋል። እንግዲህ አድናንም ሉሃና አንተ መቼም እንደማታፈቅርህ የህልም እንጀራ እንደምትሆንብህ ይነግረዋል ማለት ነው። ለአንተ ሚራ ብቻ ናት ለአንተ የምትገባህ፣ ሚራህን ይዘህ ትወጣለህ፣ ልጄ ይወለድልኝ መጀመሪያ ይለዋል። እንግዲህ ሮቤል ምንድን ነው ያለ ለአድናን ምንድን ነው ያለ? ቆይ ሴቶቹ ሁሉ እኮ ስለማይወዱህ ነው፣ እኔን ስለሚያፈቅሩኝ ነው። አንተ እኮ በቃ አትችልም፣ ሞኝ ጅል ስለሆንክ ነው ሴቶቹ የማይቀርቡት። 2 ሴቶች ነበረ ሚራና ሉሃና፣ እነሱም እኔን ነው የሚወዱ። አሁን 3ኛ ሴት ብትመጣም እኔን ነው የምታፈቅር እንጂ አንተን አታፈቅርህም ይለዋል ማለት ነው። እንግዲህ አድናንም በጣም ጎበዝ ነው ማለት ትዕግስተኛ ነው። ምንም ሊለው አልችልም። እንዲሁም አድናን ምንድን ነው ያለ ሉሃና አንተን የምትመጥን ሴት አይደለችም። አንተን የሚመጥኑ እንደነ ሚራ አይነቶች ሴት ናቸው። ስለዚህ ከነ ሚራ ጋር መጨረስ ትችላለህ ይለዋል። እንግዲህ በዚህ በኩል ደግሞ ሚራ ምን ብለዋለች ለሮቤል? ሉሃናን የወደድካት ክብረ ንጽህናዋን ነው ድንግሏን መውሰድ ነው አይደል የፈለግ እንጂ ለትዳር አልፈለግካትም አይደል? እሱን ደግሞ ድንግል እንደሆነች ደርሼበታለሁ። ድንግልናዋን መውሰድ ከሆነ የፈለግከው እኔ በዚህ በኩል ላግዝህ እችላለሁ ብለው ነበረ። ምንድን ነው የምታወሪው አንቺ? እኔ አፈቅራታለሁ፣ ወዳታለሁ፣ የልጆች እናት ላደርጋት ነው መፈልግ ብሏት ነበረ። ከዛ እንደዛ ብለው ትወጣለች። ሮቤል ደግሞ እንግዲህ ያስብበታል። ሲያስብ እንዴ ሚራ እኮ እውነቷን ነው፣ ክብረ ንጽህናዋን ከወሰደች እኔ ሳይሆን አፈቅርሻለሁ ወድሻለሁ እያልኩ መሄድ እንዲያውም እሷ ናት ሉሃና ናት ክብረ ንጽህናዋን ከወሰድኩ በኋላ ወደ እኔ ትመጣለች፣ እሷ ናት ለምን እንድታገባኝ ማደርጋት ይላል ማለት ነው። እንግዲህ ያስብና በቃ ሚራን ይሄድና ሚራ በአልሸኝ ነገር ተስማምቻለሁ፣ ልታግዥኝ ይገባል። አንቺ እኮ ለእኔ ጥሩ ሰው ነሽ፣ እወድሻለሁ። የሉሃናን ክብረ ንጽህና ከወሰድኩት በኋላ ከአንቺ ጋር እንኖራለን፣ ከአንቺ ጋር ተጋብተን አብረን እንኖራለን ይላታል ማለት ነው። ሚራ እንግዲህ የሮቤል ነገር መቼም አይሆንላትም። እንደዚያ ሲላት አንገራግራ ነበር። አይ ውሸትክን ነው፣ እኔ በብዙ ነገር ካገዝኩ በኋላ እየጣልከኝ ነው። ክብረ ንጽህናውን ከወሰድክ በኋላ ደግሞ ነገ ተመልሰህ ሉሃና እያልክ ብትጃጃልብኝ እኔ አጠፋሃለሁ ምናምን ትለዋለች። በፍጹም እንደዚህ አላደርግም፣ ብቻ አንቺ የዛሬን አግዥኝና የሉሃናን ድንግልና ከወሰድኩት በኋላ
ከአንቺ ጋር እንሆናለን ይላታል። እሱ ግን በውስጡ ምንድን ነው የሚያስበው? ሉሃና ክብረ ንጽሕናዋን ከወሰድኩኝ የኔ ትሆናለች፣ እንዲሁም እሷ ፈልጋ አብረን እንሆን ነው የምትለኝ ነው ያለ። ስለዚህ አድናን ሳይቀድመኝ ከአድናን ጋር መኝታ ከመውደቋ በፊት እኔ ቀድሜው ከሉሃና ጋር መተኛት አለብኝ። ስለዚህ እንደዛ ነው ማድረግ የፈለገው። ሚራም እንግዲህ በሀሳቡ ተስማማለች። ክብረ ንጽሕናዋን መውሰድ ከፈለክ ደግሞ ከወሰድክ በኋላ ከኔ ጋር የምትሆን ከሆነ እስማማለሁ ብላ እንግዲህ ተስማምተዋል። እንደዛ ማድረግ ደግሞ እንዴት እንችላለን ሲላት አድናንን እንዴት እናደርገዋለን እኔ ከእሷ ጋር ስተኛ ምናምን ሲላት ችግር የለውም አድናንን ኮካ ሊያመጣልኝ ሄዷል። ኮካውን ይዞልኝ ሲመጣ ምሪንዳ እኮ ነበር ያልኩህ ለምን ኮካ መጣልኝ ብዬ እሱ ተመልሶ ሄዶ ሲያመጣልኝ አንተ ጉዳይህን ትፈጽማለህ ብሎ እንግዲህ በዚህ ተስማምተዋል። አድናንም እንግዲህ ኮካውን ይዞ ሲመጣ እንዴ ኮካውን አመጣ እንዴ እኔ እኮ ማህፀኔን እያመመኝ ኮካ ስጠጣ ምሪንዳ ብታረግልኝ ምናምን ግን ተው ምናምን ትልና አድናን ደግሞ እንግዲህ ችግር የለውም ሂጅ አመጣልሻለሁ ሲላት እንዲቆይላት ትፈልግና ኬክም ታዘዋለች፣ ቻፕስቲክም ታዘዋለች። ኬክ ቤቱ እንግዲህ ራቅ ያለ ቦታ ነው። እሱን እስከሚፈልግ ኬክ ቦታ ሂዶ እስከሚያመጣ ድረስ እንግዲህ ሮቤል ከሉሃና ጋር አስገድዶ ጉዳዩን ይፈጽማል ማለት ነው። እንደዛ አድርገው እንግዲህ የሉሃና ሕግ እንዴት አድርገውታል። የሉሃናን ድንግልና እንዲወስድ አድርገዋለች ማለት ነው። ሚራ በጣም ጨካኝና አረመኔ ሴት ናት። ምንድን ነው ያለችው? እኔ አንተን ስለምወድ ስለማፈቅር ነው እንጂ በሴት ጨክኜ መጨከን ያልነበረም ነበር፣ ግን እወድሃለሁ፣ አፈቅራለሁ፣ ምን ላድርግ ትለዋለች ማለት ነው። እንግዲህ ሮቤልም ይገባና ሉሃናን ዛሬ እንደማፈቅርሽ እንደምወድሽ ልነግርሽ ነው፣ ወደሽ ሳይሆን በግድሽ ደግሞ ትወጅኛለሽ ይላታል። እሷ ደግሞ ከዚህ ምድር ላይ ወንድ አንተ ብቻ ብትቀር እንኳን አላገባም፣ አላፈቅርህም እያለችው እየተከራከራችሁ እንግዲህ ዛሬ እኔ ሳይሆን ለምኜሽ መመጣ አንቺ ለምነሽ እንድትመጭ ነው ማደርግሽ፣ ይሄ ነገር መሆን አለበት ብሎ እንግዲህ ገፍትሮ ድንግልናዋን ይወስደዋል ማለት ነው። በጣም ያሳዝናል። በጣም የሮቤል ግፍ በጣም ከባድ ነው። ሮቤል እና ሚራ የሚሰሩት ግፍ የሚያደርጉት ተንኮል በጣም ከባድ ነው። ቤተሰቦች እንግዲህ ዛሬው ክፍል ሉሃና ይህንን ይመስል ነበር። ለቤት አዲስ እስከሆናችሁ ደግሞ ሰብስክራይብ አድርጉ ፕሊዝ። 1000 ሰብስክራይብ አስገቡኝ። በሚቀጥለው ክፍል ደግሞ እስከምንገናኝ እስከዛው ሰላም ሆኖ አመሰግናለሁ።